እርግዝና ችግሩ የሚፈጠረው አብዛኛውን ጊዜ በእኛ ሀገር ደረጃ በሴቶች ብቻ ነው ተብሎ ይገመታል። ነገር ግን ይህ የእርግዝና ችግር በሁለቱም በኩል ሊሆን ይችላል። ዶክተር መብራቱ ጀንበር የማህፀንና ጽንስ ስፔሻሊስት ከተክለ ሃይማኖት ጠቅላላ ሆስፒታል። በእርግዝና ላይ ያለው ሁኔታ የወንዶችን ስንመለከት የሚያስረግዝ ዘር ችግር ሊኖር ይችላልና የሚያስረግዝ ዘር ችግር የሚኖረው የአባለዘር በሽታ ተጠቂ ከነበሩ ወይም ደግሞ በተፈጥሮ ችግር ምክንያት ሊከሰት ይችላል። ከዛ በተጨማሪ የተለያዩ የጤና እክሎች ማለትም እንደ ካንሰር፣ የሳምባ ነቀርሳ የምንለውን ችግር የሚያመጣው ቲቪ በወንድ ልጅ የዘር ፍሬ አካባቢ ከተከሰተም ያለማስረገዝ ችግር ይፈጥራል። በሴቶች በኩል ስናይ ደግሞ ተፈጥሯዊ የሆኑ ችግሮች ይኖራሉ። የማህፀን እድገት አለመኖር ወይም ደግሞ እንደዚሁ በኢንፌክሽን ምክንያት ቅድም የጠቀስኩት ቲቪ በሴቶችም ላይ ሊገኝ ይችላል። እንዲሁም የአባለዘር በሽታዎች የተለያዩ ባክቴሪያዎች እንደ ክላሚዲያ እንዲሁም ትሪኮሞኒያስ ሌሎችም የኢንፌክሽን ሊያመጡ የሚችሉ ተዋሲያን የዘር ማስተላለፊያ ቱቦውን ወይም የማህፀን ግድግዳውን በመጉዳት እርግዝናን ሊከለክሉ ይችላሉ። እንዲሁም ደግሞ አንዳንድ እጢዎች ሲኖሩ እነዛ እጢዎች የማህፀኑን ይዘትና የዘር ማስተላለፊያ ቱቦውን ስራቸውን በትክክል እንዳይሰሩ በማድረግ እርግዝናን ይከለክላሉ። እነዚህን ምክንያቶች በጠቅላላ ለመታከምና ለመታየት ቅድመ እርግዝና ክትትል ማድረግ እንጂ እርግዝናን መጠበቁ አንዳንድ ጊዜ በሚታወቅበት ሰዓት ጊዜው የረዘመ ይሁንና ሁኔታዎች በትክክል ላይካሄዱ እና ላይስተካከሉ ስለሚችሉ በተቻለ መጠን ከእርግዝና በፊት ሁሉንም አይነት ምርመራ ማድረግ ያስፈልጋል። እናመሰግናለን። ተክለ ሃይማኖት ሆስፒታል